ቆያችሁ ቀራማ አስገባችሁ ቪዛውን ለማስተካከል በሆነ ከአመት በኋላ ወይ ከተወሰነ ጊዜ በኋላ የስራ እድል ተገኘ የስራ እድል ሲገኝ ሊቀጥራችሁ የሚፈልገው አካል ቪዛ ስታተሳችሁን ቼክ ሲያደርግ አንደኛ ኦቨርስቲ ያለባችሁ ሁለተኛ ኤጀንቱ ብሎክ አድርጓቸዋል so what you will do next the first thing you have to do መጀመሪያ ማድረግ ያለባችሁ ቪዛችሁን የሰራውን ኤጀንት ማግኘት ይኖርባችኋል ኤጀንቱን ታገኙታላችሁ ትነጋገራላችሁ ትደራደራላችሁ ኤጀንቱ ይሄን ያልከፈሉ ይላችኋል ገንዘብ ከከፈላችሁ በኋላ የጣለባችሁን ባን ያነሳላችኋል ማለት ነው ማመልከቻ አስገብቶ ከኢሚግሬሽን ጋር ተነጋግሮ ባኑን ሪሙቭ ያረጋል ማለት ነው so what will be next የሚከተለው ምንድነው ቀራማ አለባችሁ የ5 ወር የ6 ወር የ7 ወር መክፈል ከቻላችሁ ሙሉን ቀራማ ከፍላለሁ ካላችሁ አውቶማቲካሊ ቪዛችሁ ተሰርቶ ቀራማውን ከፍላችሁ ቪዛችሁን ማስተካከል ትችላላችሁ ምንም ችግር የለውም ቀራማው መክፈል አልችልም 10000 ሆነብኝ 12000 ሆነብኝ 30 ሆነብኝ ብትሉ ከሆነ ግን ቪዛችሁ ይሰራና አፕሊኬሽን ይሰራል ኢስትርሃም ቪዛ ቀራማ እንዲቀነስ ማለት ነው ከዛ ኢስትርሃሙ ይሰራ በኢስትርሃሙ ቀራማችሁ ይቀነስላችኋል ከዛ ወረቀታችሁ ይስተካከላል ማለት ነው ስለዚህ ይሄ ነው ስቴፑ በቪዚት ቪዛ ገብታችሁ ቀራማ ውስጥ ገብታችሁ በመጨረሻ ስራ አግኝታችሁ ወረቀታችሁ ማስተካከል የምትፈልጉ እህት ወንድሞች ኢትዮጵያውያን ኤርትራውያን ማድረግ ያለባችሁ ምንድነው ኤጀንታችሁን ማግኘትና ከኤጀንታችሁ ጋር ተነጋግራችሁ ፕሮሰሱን ጨርሳችሁ በሂደት ኤምሬትስ አይዲያችሁ በእጃችሁ ይገባል ማለት ነውና ይሄ ነው ለዛሬ ይዣችሁ የመጣዋችሁ ነጥቦች እነዚህ ናቸው ያው ባጭሩ ወደ እናንተ እንግዲህ በኦፍ በረር ለማድረስ ሞክሬያለሁ ሼር ካደረጋችሁት ይሄንን መልእክቴን ብዙ ሰው ይተከማል ብዙ ሰው ይተርፋል ብዙ ሰው ከወጣ ወረድ ይድናል ብዬ ስለማሰብ ነው እንግዲህ እንዲህ አይነት መልእክቶች ወደ እናንተ ይዤ የምመጣውና ስለምትደግፉኝ ስለምታስቡ መልእክቶቻችን ወደ ሌሎች ሼር ስለምታደርጉልኝ እጅግ በጣም አመሰግናለሁ ማለት ነው እንግዲህ ይዤ የመጣሁትን ሐሳብ ጨርሻለሁ እንደነገርኳችሁ አሁን 9 ሰዓት ከ25 ሆኗል የተወሰኑ ገስቶችን ጥያቄዎችን ጠይቃለሁ ጥያቄዎችን ለመመለስ ሞክራለሁ ይቻልኩትን በተቻላችሁ መጠን አንድ ጥያቄ ፈጣን ጥያቄ ላኩልኝ ያን ነገር ለማስተናገድ ሞክራለሁ እንግዲህ በጣም ብዙ ሰው ነው መግባት የሚፈልገው ይቻልኩትን እንግዲህ ለመመለስ ሞክራለሁ ለማስገባት ሞክራለሁ እንግዲህ እናንተም በተቻላችሁ ቶሎ ለመግባት ሞክራችሁን ለመመለስ ሞክራለሁ ነው ሰላም እንዴት አመሸሽ ሰላም አለሁልህ እንዴት ነህ ሁሉ ሰላም ነው አይደል እግዚአብሔር ይመስገን ደህና ነኝ አመሰግናለሁ ስላስገባኸኝ ጥያቄ በጣም ጥርምጥም ያለች ልጅ ያው ሰውን ታስተናግድ ኦኬ እሺ ሙቲካ ባለፈው በውስጥ አዋርቼ ነበረ ማለት ነው ቪዛዬ ካለቀ በኋላ 28 ቀን የጊዜ ገደባለች ማለት 28 ቀን ፍሬ ያለው ብለውኛልና እንዴት ታየዋለክ ብዬ በውስጥ ጽፌልክ ነበር እሺ እና እሱ ነው ብለኸኝ ነበረ ማለት ነው ከዛ አሁን ሂጂ እንትን እዚህ ተሲል ትናንትን ስላቸው ካንስል ከተደረገ በኋላ 28 ከዛ በፊት ሌሎቻችሁ ሚዩት አድርጉ ማስገባችሁ ልጆች ሚዩት ያደረጋችሁ ጠብቁኝ ፕሊዝ እሺ እና ካንስል ከተደረገ በኋላ እንጂ 28 ቀን የሚኖርሽ ካንስል ከመደረጉ በፊት ጊዜ አይኖርሽም ስለዚህ በቀን 50 ድርሃም ይቆጥራል ውስጥ ነሻሉኝ አይደለ አዳምጪ ቀላል ነገር ነው የምነግርሽ ለምሳሌ ቪዛሽ ያለቀው ዛሬ ነው እንበል ለምሳሌ አስፐር ዩር ኤምሬትስ አይዲ ዛሬ ቀን 11 ነው ፌብሩዋሪ ራይት ለምሳሌ ዛሬ ቢያልቅ ቪዛሽ ፌብሩዋሪ 11 ቪዛሽ ቢያልቅ እየሰማሽ ነው ሙቱ እየሰማሁክ ነው ቪዛሽ ዛሬ ቢያልቅ ከነገ ጀምሮ 28 ቀን ትቆጥራለሽ አንቺ ተከነሰለም አልተከነሰለም ኦኬ ተከነሰለም አልተከነሰለም ከነገ ጀምሮ 28 ቀን ትቆጥራለሽ ማለት ነው ኦኬ ለምሳሌ ቪዛው ያለቀው ዛሬ ቢሆን በ11
ካንስሌሽኑ የሚደረገው በ20 ቢሆን ኦልሬዲ ከ28 ቀን ላይ 9 ቀን ተነሳለት ማለት ነው። ኦኬ ስለዚህ ቪዛው ካንስል ሲደረግ ካንስሌሽኑ ላይ ምን ብሎ ይወጣል? የቀረች ቀን ከ28 9 ተቀንሶ 19 ቀን ነው የሚቀርሽ አይደል? ኦኬ ስለዚህ በ19 ቀን ውስጥ ቪዛሽን እንድትጨርሺ ወይንም ከሀገር እንድትወጪ ተብሎ ይጻፋል። ባይ ዘ ዌይ ካንስሌሽን ሲሰጣችሁ ወንድሞቼ ካንስሌሽኑን በደንብ አድርጋችሁ አንብቡት። ካንስሌሽኑ ላይ የአገሪቷ ላይ የመቆያ የመጨረሻው ቀን ተጽፏል ወረቀቱ ላይ በግልጽ 11 ከሆነ 11 በዚህ ቀን መውጣት አለብሽ ተብሎ ተጽፏል። 20 ከሆነ 20። ስለዚህ ሙቱ ካንስሌሽኑ እጅሽ ላይ ካለ ካንስሌሽኑ ላይ ተጽፏል። እዛ ላይ ኢቭን ኦንላይን ራሱ ገብተሽ ብታዩ ላስት ሊቪንግ ዴይ ብሎ ያወጣልሻል። በረጁ ማለታ ፌብሩዋሪ 2 ነው ያለቀው ገብቶካል። እና አውርቼክም ስለነበረ ያው አለሽ እውነት ነው ስላልከኝ ሌሎችም ሰዎች ጠይቄ ከዛ ሂጄ ሳናግራቸው ጀስት አሁን 1 ሳምንት ስለሆነሽ 1 ሳምንት አለ ሰኞ ቅዳሜ እና እሑድ ስለማይሰራ ሰኞ ጧት እሱን እንትን ብለሽ ለካንስሌሽን ፔፐር ይጻፍልሻል አሉኝ። ማለት ካምፓኒ ወረቀት ስለሆነ ሰውየው አያነሳም። ገብቶ ኦኬ አልተከነሰለም ቪዛሽ? አዎ ገና አልተከነሰለም። በቃ ቶሎ መከንሰል አለበት። ቪዛው ካለቀ ቶሎ ተከንስሎ ሲከነሰል ነው ያንን ጊዜውን የምታገኙ ማለት ነው። አዎ ምክንያቱም የ1 ሳምንት አለብሽ አለኝ። 28 ቀን የሚቆጥረው ከተከነሰለ በኋላ እንጂ ከመከንሰሉ በፊት አይደለም። ሲከነሰል ወረቀቱ ላይ በግልጽ ይጻፋል። እሺ በጣም አመሰግናለሁ። በቃ ይሄ ነው ጥያቄ። እሺ ቴንኪው። ሰላም ደሪ። እሺ ሰላም ደሪ። ብሩክሳይት እንዴት አመሸሽ? ኤርሚ እንዴት ነህ? ሰላም አመሸሽ። እንዴት ነሽ? ደህና እግዚአብሔር ይመስገን። እንኳን ጥያቄ ኖሮ ሳይሆን ኤርሚ በጣም ላመሰግንህ ስለፈለኩ ነው። ምክንያቱም ባለፈው ሳምንት እየደወልኩልህ ብዙ መረጃ ሰጥተኸኝ ነበርና የምር ሌትስ ኦፕን ማይ ካሜራ ፈርስት። በጣም አመሰግናለሁ። በጣም አመሰግናለሁ። ቴንኪው ብሩክሳይት። እና ኤርሚ በቃ ከቃላት በላይ ነው የማመሰግንህ። ለምን አንደኛ በጣም አምሽቼ ነበር ስልክ የምደውለው ረብሻለሁ። ታስታውሰኝ ከሆነ ሰዎቹ አሰሪዎቼ ወረቀት አንጥተው ፈርም ያሉኝ ልጅ ነኝ። ልክ ይልሃለሁ ወረቀቱን አስታወስከኝ? ኦኬ እና የምር ለምትሰጠኝ መረጃ ከልብ ነው የማመሰግነው። በስነ ስርዓት ካንስል አድርገውኝ ካንስሌሽን ሰጡኝ። የአገልግሎት የ3 ዓመት ተቀብዬ ጉዳይን ጨርሻለሁ። እንኳን እግዚአብሔር ረዳሽ። በጣም ደስ ብሎኛል። እንኳን እግዚአብሔር ረዳሽ። መጨረሻውን ያሳምርልሽ ብሩክታይት። ይሰማል? ቴንኪው ለማለት ነው። እሺ ብሩክታይት ቴንኪው። እኔም አመሰግናለሁ። አትጥፊ። እሺ አትጥፊ ልመድብሽ። እሺ ወንድሜ ቴንክ ሶ ማች። ሰላም ደሪ። እሺ የድሬ ልጅ እንዴት አመሸሽ? ሰላም ነው? እንዴት አመሸ? ሰላም ነው። በመጀመሪያ አመሰግናለሁ በሰጠኝ መረጃ ብሬን አትርፈልኛል። ይሄን አመሰግናለሁ። ሁለተኛ ጥያቄ በፊት ከዛሬ 5 ዓመት በፊት የ6 ወር ቪዛ ሰርተን ነበረ አሰርቼ ነበረ። ያው ብር ስለተበላው ያለፈው 5 ላይ ማለት ነው። ያ በዛ መሀል ውስጥ የ6 ወር ቪዛ ከማለቄ በፊት ካምፓኒ ትገበያለሽ ተብዬ 7000 ድርሃም ስለተበላው ድጋሚ ላለመበላት ያው አንድ እንቅፋት ትመታለህ። ሁለተኛ እንቅፋት እንዳይመታ ደግሞ ያው ትጠነቀቃለህ አይደል? ያ ሁለተኛ ዙር እንዳልበላ አትርፈኛል። ከረጅም ዓመት ነው ማቅህ። ግን አሁን ሙካለፈን አስተካክዬ እንዴት ነው ወደ ታክሲ ካምፓኒ መሄድ የምችለው? ማለት ሙካለፈን አስተካክዬ ቪዛዬ ያው ስሜት ጆብ ነው። እንዴት ነው ሙካለፈን ማስተካከል የምችለው? ኢሚግሬሽን ያ ነገር አይገባኝ። አሁን የ2018 አምነስቲ ቪዛ ነው ያለሽ። እሱ ቀራማው ከ100 በልቷል። አሁን ከ100,000 124,000 ምናምን መጥቷል። ገብቶሻል? ፕላስ ደግሞ አሁን ጃንዋሪ 2024 በኋላ መንግስት ይሄ ከ2 ዓመት በላይ የሆኑ አፕሊኬሽኖችን ሪጀክት እያደረገ ነው። which means ከ2022 2023 የሆኑ አፕሊኬሽኖችን ይቀበላሉ። ግን ጀስት ፕሪቪየስሊ የነበሩ ከ2018 በፊት የነበሩ አፕሊኬሽኖችን ሪጀክት እያደረገ ነው እና
what I'm advising you, just wait for some time. ምክንያቱም ብዙ ተስፋዎች አሉ። የሚቀጥለው አምነስቲ ይመጣል የሚባል ተስፋ አለ። ማይንድ ዩ እስካሁን የመጣ ነገር የለም። ያ ነገር ስላለ ትንሽ ጊዜ ብትጠብቂ የሚል ምክር ነው መመክርሽ። ትንሽ ምናልባት ከ2 ወር እስከ 3 ወር በኋላ እንደዛ አይነት ነገር ብትጠብቂና ከዛ በኋላ መንገዶች ካሉ ደግሞ እንወያይና ቪዛሽ የ6 ወሩ ቪዛሽ የምንድን ነው? የዱባይ ነው? የአቡዳቢ ነው? የሻርጃ ነው? እኔ ሁሉ ነገር ዱባይ ነኝ። አሁንም ያለሁት ዱባይ ነው። ሁሉ ነገር ዱባይ ነኝ። የከተማ ቪዛ የዱባይ ቪዛ ነው? ያ የዱባይ ቪዛ ነው። ሁሉ ነገር ዱባይ ነው። በቃ ትንሽ ጠብቂና ሌላውን ነገር በውስጥ እንጫወታለን። የድሬ ልጅ እሺ በቃ ቁጥር ስላለኝ ዋትስአፕ አወራካለሁ፣ ግን 10,000 ብር አትርፈኝ። አመሰግናለሁ። ቴንክ ዩ። ሃይ ሰላም ለሌለሽ ኑረዲን፣ እንዴት አመሸ? ሰላም ጤና ይስጥልን ወንድሜ፣ እንዴት ነህ? እንዴት ነህ ኑረዲን? አማን ነው? ብዙ አቆየው፣ ይቅርታ አለው። ዳና በጣም እከታተላለሁ። ጥሩ ሀሳብ ይዘህ ነው የመጣው ወደዚህ ሚዲያ። እንደውም ሁል ጊዜ እንደዚህ አይነት አይዲያ ያለው ወይ ግንዛቤ ያለው ሰው በአንተ አይነት መልክ ቢመጣልን በጣም ነው ደስ የሚለኝ። ሆኖም ግን ሊያመሰግን ይፈልጋለሁ በቅድማ ወንድሜ፣ ጥሩ ሀሳብ ነው። እንዲሁም ሰዎቹ ወደ ሌላ ነገር ሳይገቡ እንዲሁም ያለ አግባብ ገንዘባቸውን እንዳይበሉ እየደረስክ ነው ያለው። በርታ ነው የምልህ። ያው እንግዲህ ውለታን ፈጣሪ ይክፈልልህ። አንድ ሁለት ጥያቄዎችን አሉኝ። እነኛ ሁለቱን ጥያቄ እጠይቃለሁ ማለት ነው። አንደኛ ወንድምና እህት የነበሩ እዚህ አገር የሚኖሩ ወንድምየው ህጋዊ ሆኖ እየኖረ እህትዮም በህጋዊ ከፊል ቤት እየሰራች 2 ዓመቷን ከጨረሰች በኋላ ወደ አገር ቤት አስገባሻለሁ ብሎ ከፊሏ በሚናገርበት ሰዓት ወንድምየውም ያው እንግዲህ ትንሽ ህጉንም ስለሚያውቅ በቀጥታ ለ80084 በመደወል ከፊሉን ይከሳል ማለት ነው። ከፊሉን ከከሰሰ በኋላ ኦን ሆልድ ያረጉትና ቀነ ቀጠሮ ያራዝሙበታል። ልጅቷም እዛ ነው እየሰራች የምትገኘው። እስካሁን አልተከነሰለችም ማለት ነው። ወደፊት ከፊሏ ሌላ ችግር ሊያደርስበት ይችላል ወይ? አንደኛ። በሁለተኛ ደረጃ ደግሞ ወንድምየው ደግሞ ማድረግ ያለበት ምንድን ነው? ይህንን ያው በጥሩ እንትን እንድታስረዳኝ ፈልጋለሁ። ሁለተኛ ጥያቄ ምንድነው? ሁለተኛ ጥያቄ ባልና ሚስት ሆኖ እየኖሩ ባልየው ህጋዊ ሆኖ የሚኖር ሚስት እየሰማው ነው የኑረዲን ድምፅ ተቋረጠ መሰለኝ። እየሰማው ነው ኑረዲን፣ ይሰማል? ታፕ ሼር ኮፒ ሊንክ እያደረጋችሁ ታፕ እያደረጋችሁ እንደዚህ መቆራረጥ ምናምን እንዳይመጣ። ኑረዲን ይሰማል? አለህ ኑረዲን? እስቲ የኔ ድምፅ ይሰማል በሉኝ እስቲ። ኑረዲን ወጥቷል፣ ምናልባት ኔትወርክ ይሆናል። መልሼ ያስገባዋለሁ። የኑረዲን ድምፅ ተቋርጧል። የኔ ድምፅ ይሰማል በሉኝ እስቲ። ይሰማል በሉኝ። ኦኬ፣ ከተሰማ ቀጥላለሁ። የኑረዲን ጥያቄ የመጀመሪያውን ጥያቄ አግኝቼዋለሁ። ኑረዲን የጠየቀኝ ጥያቄ ምንድነው? አንድ እህታችን የምትሰራው ስራ ላይ ነው እንግዲህ አልተግባባችም። 2 ዓመት አሰርቼ አሳፍርሻለሁ ብለዋት ነበረ። በዛን ሰዓት የእህታችን ወንድም 80084 ደውሎ ፋይል ከፍቶላት እንግዲህ ክስ ላይ ነው ያለውን ያለኝ ኑረዲን። እንግዲህ እዚህ ጋር ኑረዲን ያዳመጥከኝ ከሆነ አንድ የተሰራ ስህተት አለ። ምንድነው? አንድ ሰው ከሚሰራበት ቦታ ምናልባት መኖሪያ ቤት ሊሆን ይችላል፣ ካምፓኒ ሊሆን ይችላል፣ ትምህርት ቤት ሊሆን ይችላል። 80084 ሲደውል ልብ በሉ፣ 80084 ሲደውል መደወል ያለበት ባለ ጉዳዩ ነው። የስ ምናልባት ባለ ጉዳዩ ስልክ ላይ ኖረው ይችላል። ባለ ጉዳዩ ያለበት ቦታ የስልክ አክሰስ ላይ ያገኝ ይችላል። ያ ሌላ ታሪክ ነው። ግን ህጉን በተመለከተ ከሆነ የምናወራው ኑረዲን እየሰማኸኝ ነው ብዬ አስባለሁ። መደወል የነበረባት እህታችን ነች። ቀጥታ ደውላ ብዙ ጊዜ ነግሬያቸዋለሁ። 80084 ስትደውሉ መጀመሪያ የምትጠየቁት የፓስፖርት ቁጥራችሁን ነው። ፓስፖርት ቁጥራችሁን ማወቅ አለባችሁ። the next thing date of birth የትውልድ ቀናችሁን
ፓስፖርታችሁ ላይ ያለው ነው የምትጠየቁት። ይሄንን ነገር ሚሞራይዝ አድርጉት ለሌላም ነገር ቢሆን። ስለዚህ ኑረዲን እኔ የምለው ምንድነው ወንድማችን መደወሉ ስህተት ነው። ምናልባት ሌበር ኦፊስ ደግሞ እሱ መደወሉን ካወቁ ምናልባት ሊያስተናግዱት ይችላሉ፣ ላያስተናግዱት ይችላሉ። ምክንያቱም ሊያስረዳቸው ይችላል። እህቴ ችግር ውስጥ ነው ያለችው፣ ካለችበት ቦታ መደወል አልቻለችም፣ ለዛ ነው እኔ የደወልኩላት፣ ትክክለኛ እህቴ ነች፣ ስጋ እህቴ ነች ብሎ ከጠየቃቸው ምናልባት ሊያስተናግዱት ይችላሉ። ግን እኔ የምላችሁ እህት ወንድሞቼ ስትደውሉ ራሳችሁ ናችሁ መደወል ያለባችሁ። ማንኛውም ቅሬታ ሲኖራችሁ በአሰሪና ሰራተኛ ጉዳይ ማንኛውም አይነት ቅሬታ ሲኖራችሁ መደወል ያለባችሁ ራሳችሁ ናችሁ። ሌበር ኦፊስ ጉዳዩን ተከታትሎ እናንተንም አሰሪዎቻችሁን ማናገሩ መጨረሻ ላይ እልባት ይሰጣችኋል። እና ይህ ነገር ቢስተካከል ለማለት ነው ኑረዲን። ሁለተኛውን ጥያቄ እንግዲህ ከጋብቻ ጋር የተገናኘ ጥያቄ ጠይቀኝ ነበር፣ አልጨረስከውም፣ ተቋርጧል። በሚቀጥለው ስትገባ ትጠይቀኛል። ቤቲ እንዴት አመሸሽ? እግዚአብሔር ይመስገን። ታመሽቻክ ሰላም ነው ቤቲ? እንዴት ነሽ? አለሁ እግዚአብሔር ይመስገን። እድሜና ጤና ይስጥክ። ቴንኪው አመሰግናለሁ ቤቲ። ቀጥይ ቤቲ። በአጭሩ ስነግርህ እኔ ስመጣ በኢምፕሎይመንት ቪዛ ነው የገባሁት። ጀስት ግን ወደ ሀውስ የገባችሁ ልጆች እስከሰራችሁ ድረስ ሚውት አድርጉት እና አስወጣለሁ። ከኤርፖርት ነበር የወጣሁት። ከዛ በኋላ ቪዛዬን በራሴ ለማሰራት ያደረኩት ሙከራ ነበረ። በመጀመሪያው ዙር ብር ተበልቻለሁ። ወደ 4 ያደረኩት ፎቶ ልኬልሃለሁ በውስጥ መስመር። ግን ወደዛው ቀጥዬ ከስፖንሰሬ ጋር ድርድር ላይ ደረስኩ። በዛ ኦፊሱ ከዛ 7700 ድርሃም ጠየቀኝ። ችግር የለውም እከፍላለሁ። ምንድነው ጋራንቲ ያልኳቸው፣ ጋራንቲ የለሽም አሉኝ። ካንስሌሽን ፔፐር ጠየቃ እና በቃ በመሃል ላይ ጋራንቲ እንደሌለኝ ሳቃው አቆምኩት። ጀስት ግን በምን አይነት መፍትሄ ነው ህጋዊ ሆነ መኖር የምንችለው? ይሄን ብቻ በአጭሩ እንድታስረዳኝ ነው። በጣም አመሰግናለሁ እድሉ ስለሰጠኝ። እሺ ቤቲ በጣም አመሰግናለሁ። ምንድነው ስገባ በኢምፕሎይመንት ቪዛ ነው የገባሁት ብለሽኛል። ኢምፕሎይመንት ቪዛው የመኖሪያ ቤት ቪዛ ነው ላይክ የቤት ሰራተኛ ቪዛ ነው ወይስ የካምፓኒ ቪዛ ነበር የገባሽበት ቪዛ? የሰራተኝና የቤት የከዳማ ቪዛ። ኦኬ ሁለተኛ ስትመጪ መጀመሪያም የአመጣጥሽ ምንጩ ሰው ቤት ተቀጣሽ ለመስራት ነበረ አይደለም? በመጀመሪያ ከኮሮና በፊት እኔ እዚህ ሀገር ነበርኩኝ። ከኮሮና በኋላ ቪዚት ቪዛ ተዘጋ። በዛ አጋጣሚ ነው እኔ በኢምፕሎይመንት ቪዛ የገባሁት። ጀስት ግን አስተካክለዋለሁ የሚለው አስተሳሰብ ስለነበረኝ አሁን ደግሞ ጭራሽ ክራውድድ ሆነብኝ። መንገዱን የጠፋኝ ተረድተኛል አይደል ወንድም? መንገዱ እሱም ብቻ ነው የምፈልገው። አሁን ያለውን ስንት አመት ሆነሽ? ስንት ጊዜ ሆነሽ እዚህ ሀገር ከገባሽ በጠቅላላ? አመት ከ6 ወር። ኦኬ አመት ከ6 ወር ሆነሻል። ኦኬ ቪዛ ስታተስሽን ቼክ አስደረገሽ ታውቂያለሽ? ጀዋዛት? አዎ ብሎክና ባላቆሮ ባለብሽ ተብያለሁ። ኦኬ ስለዚህ አሁን ያንቺ መፍትሄ ካንስሌሽን ብቻ አይደለም ቤቲ። አንቺ ሁለት አማራጮች ናቸው ያለሽ። ሁለት አማራጭ ሲጀመር መደራደር ያለብሽ ከስፖንሰርሽ ጋር ነው። ምክንያቱም ባላኩን ያደረገብሽ ስፖንሰርሽ ነው። ይሄን ታውቂያለሽ፣ ይሄን ታምኛለሽ አይደል? ስፖንሰርሽ ነው። ካምፓኒ ከሆነ ካምፓኒ ካልሆነ ስፖንሰርሽ። አንቺን ስፖንሰር አድርጎ እዚህ ሀገር እንድትገቢ ያደረገሽ ግለሰብ ነው እገዳውን ያደረገብሽ። ቀራማው ችግር የለውም። አመት ከ6 ወርም 2 አመትም ሆነ ችግር የለውም። እሱ በኋላ የሚመጣ ጉዳይ ነው። እሱ ለፍርድ ቤት ቀርቦ ጉዳይሽ ኢስቲቃም ተሰርቶ ወይ 2000 ብር ወይ 3000 ብር ብትከፊ ነው። አሁን ትልቁ ጥያቄ ያንቺ መፈታት ያለበት ችግር ጥያቄ ባላኩን ያደረገብሽን ሰው ደውለሽ አናግረሻል ወይ? በስልክ አውርተሽዋል ወይ? የማውራቱን እድል አግኝተሻል? ጠበቆቹ የከፈልኳቸው ጠበቆች የኦፊሱ ጠበቃ እንዳናገሩ ነግረውኛል። ተደራድረው ነው 7700 ድርሃም የተጠየቁት። ለምኑ? ለካንስል ለብሎክ ለማስነሻ ደስ ያለበኝን ችግር ለማስነሻ ይሄን ብር ጠየቁኝ። ግን ምንድነው ጋራንቲ የምከፍልበት ስላቸው ነው ጋራንቲ እንደሌለኝ ነገሩኝ። ኦኬ ቢሮዎች ማለት ይሄንን ጉዳይ እንሰራለን የሚሉ ማለት ነው? አዎ
አሁን ለእነሱ ገንዘብ ስትሻል አንቺ